በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ንስሐ የተላከ መልእክት። ጊዜው ወደ እግዚአብሔር አምላካችን ከትላንት ዛሬ በተሻለ መልኩ የምንቀርብበት፣ እርሱ አምላካችን በሚያደርገው ነገር ሁሉ እኛን ሊመክረን ሊገስጸን፣ ወደሱ ሊመልሰን፣ እሱ ሰብሮ እሱ ሊጠግነን፣ እኔ በደጅ ቆሜ አንኳኳለሁ፣ ድምጼን ሰምተህ ብትከፍትልኝ ወደ አንተ ገባለሁ፣ ካንተ ጋራም እራት እበላለሁ ብሎ የተናገረ አምላካችን የእሱን ድምጽ ሰምተን ይህ የሚነገረው የምናየው የምንሰማው በአካባቢያችን ሁሉ በዓለማችን ሁሉ ተንሰራፍቶ የምናየው ለጊዜው ያስጨነቀን ያስጠበበን ነገር ሁሉ ከሱ ከአምላካችን የመጣ የንስሐ ጥሪ እንደሆነ አውቀን እንድንመለስበት የሚያሳስብ ነውና እኛም ከዚሁ ጋር በተያያዘ ለዛሬም ከንስሐ ብዙም ሳንርቅ የምንማረው የምንመከረውን ነገር እሱ አምላካችን በቸርነቱ ያስተምረናል። ምሕረትና ቸርነቱን እድሜውንም አበድሮ በይቅርታው ጎብኝቶ በፍቅሩ ከልሎ ጠብቆ ለዚህ ሰዓትና ደቂቃ እንድንደርስ አምላካችን እድሜውን ስለሰጠን ምስጋናና ክብር ለሱ ከአጥናፍ እስከ አጥናፍ ከጧት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁን። የሁላችን እናት ልመና ጸሎቷ ዘወትር እኛን እንዳይን ጥቅሻ እየጠበቀን ለቅዱስ ኤፍሬም፣ ለአባ ሕርያቆስ፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ፣ ሌሎችም ቅዱሳን አባቶች ሁሉ የተለመነች እናቱ እኛንም ደግሞ በቃል ኪዳኗ ሳትለየን ለዚህ እንድንደርስ የእሷም ምልጃዋ ጸሎቷ አልተለየንም። እናዛኝቱ ስሟ የከበረ የተመሰገነ ይሁን። ሁላችሁም እንደምታውቁት በየአካባቢያችን ባሉ አብያተ ክርስቲያናት አገልግሎትን እየተከታተል ነበረ። አሁን ግን በተለይ በዚህ በሰሜን አሜሪካ እኛም በምንገኝበት በዋሽንግተን ዲሲና አካባቢዋ በቨርጂኒያ እንዲሁም ምናልባት እንግዲህ በዲሲም ይሄ ነገር መከሰቱ አይቀርም አብያተ ክርስቲያናትን እንኳ ሄደን ለመሳለምና አገልግሎት እንኳን ለማድረግ ወደማንችልበት ደረጃ ደርሰናል። አሁን ይሄን መልእክት በምታደምጡ ጊዜ እንግዲህ ሁላችሁም ብዙዎቻችሁ ሰምታችሁታል። እንዳትወጡ የሚል መመሪያ መጥቷል። በጣም አስቸኳይ አጣዳፊ ጉዳይ ካልሆነ በስተቀር ማንም ሰው ከቤቱ እንዳይወጣ በሚል መመሪያ ስለተላለፈ ምናልባት እንደው አንዳንድ በቀጥታ የሚተላለፉም ሆነ ሌሎችም አገልግሎቶች በቤተክርስቲያን አካባቢ የሚደረግ ነገር ካነሰባችሁ ወይም ደግሞ ማትከታተሉ ማታገኙ ከሆነ ያው በዚህ ምክንያት እንደሆነ ሁላችሁም እንድትረዱት ለማለት ነው። በተለይ በዚህ በቨርጂኒያ በሜሪላንድና በዲሲ ያሉ አብያተ ክርስቲያናት በዚህ ውስጥ ያው ራሱን የቻለ መመሪያ መከበርም ስላለበት ያገሩ እንዳትወጡም ስለተባለ ከአካባቢያቸው ወጥተው ቤተክርስቲያን ሄደው አገልግሎት ለማድረግ ስለማይችሉ በዚህ መልኩ እንደው ሁላችንም በያለንበት እንድንተጋ እንድንጸና ያስፈልገናል። እንግዲህ እናንተ ራሳችሁ እየፈለጋችሁ ያሉበትን ቦታ እየገባችሁ ሌሎች አብያተ ክርስቲያናት ሌላ ስቴትም ያሉ እንደዚህ አይነት መመሪያ ያልወጣባቸው ካሉ ወደዚያ እየገባችሁም የቀጥታ መልእክቶች ካሉ ማዳመጥ ነው። በስልክ ጸሎቶች እየገባችሁ በስልክ ጸሎቶችን መከታተል ነው። በዚህ መልኩ እንግዲህ ራሳችን እያነጽን እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በራሱ ጊዜ እሱ ይፈታዋልና ለጊዜና ለእግዚአብሔር እድሉን እየሰጠን ምሕረትና ይቅርታው እንዲያበዛልን ይሄን ነገር ገለል አድርጎልን ደገኛውን ጊዜ አቅርቦ በሰላም በቤቱ ሰብስቦን በበለጠ እሱን አምላካችን እየጠራን እያመለክ ነው። በእውነት ይሄንን ጊዜ ለመልካም አጋጣሚ አድርጎልን ከሱ ጋር የበለጠ ተጣብቀን ፍቅሩን እያሰብን በጸሎት ተግተን በሃይማኖት ጸንተን በመግባር ቀንተን ለዚያች እሱ ለሚያውቃት እንዲያደርሰን እንማጸንበታለንና በዚህ መልኩ ሁላችንም እንደው ልባችን ሳያዘን ግድ የለም ያልፋል፣ እኔ ወደሱ ልመለስ ነው፣ እሱ አምላኬን እንዳውቅበት ጸሎት እንድማርበት መጽሐፍት እንዳነብበት ከቅዱሳን ጋር አብሬ እንዱል እንዳድርበት ያደረገው ነው በሚል በእውነት ከሱ ጋር ህብረት እንድንመሰርት ያደረገው በጣም እሱ አምላካችን የወደደልን መልካም አጋጣሚ እንደሆነ አስበን በዚህ መልኩ እንድንተጋ ያስፈልገናል። እሱ በራሱ ጊዜ ይፈታዋልና ስለ ንስሐ የተላከ መልእክት የሚለውን ለዛሬ ወደ እናንተ የምናደርሰውን መጽሐፍት የሚነግሩንን እንዲህ እንከታተላለን። ውድና ከእግዚአብሔር ጋር ያለህን ህብረት በእጅጉ የምናፍቅልህ ወገኔ ሆይ እንደምን አለህልኝ። ውድ ክርስቲያን ወገኔ ሆይ ንስሐ ማለት ህመምን ለሐኪም እንደመናገር ማለት ነው። አንድ ሰው ህመሙን ቢደብቅ ህመሙ ወደማይድን ደረጃ ይለወጥና ነፍሱንም ስጋውንም ያጠፋል። እንዲሁ በንስሐ መድኃኒትነት ከኃጢአት ቁስል ራሱን የማይፈውስ ክርስቲያንም ነፍሱና ስጋውን በገሃነመ እሳት ያጠፋል። በክርስቶስ አምላክነት አምነን በመጠመቃችን ክብር ይግባውና ሁላችንም የክርስቶስ ወታደሮች ሆነናል። ስለዚህም ከኃጢአት ጋር በምናደርገው ፍልሚያ ልንቆስል እንችላለን። አንድ ቁስለኛ ደግሞ የሐኪም እርዳታ በእጅጉ ያስፈልገዋል።
ያለበለዚያ ሕመሙን ቢደብቅ ቁስሉ ወደ ጋንግሪነት ተለውጦ የማይድን ይሆንና በሞት ይወሰዳል። እንዲህ አይነት ሰው አንዴ ሞቷልና ሊድን አይችልም። ኀጢአት ለነፍሳችን እንደ በሽታ ነው። ከበሽታ ጋር ደግሞ እንዲኖር የሚፈቅድ ሰው የለም። ስለዚህ ወደ ነፍሳችን መድኃኒት ወደ ክርስቶስ እንቅረብ። ወደ ክርስቶስ በንስሐ እንቅረብ። እርሱ ሕመምተኞችን እንጂ ጤነኞችን ሊፈውስ አልመጣምና። ማቴዎስ ምዕራፍ 9 ቁጥር 12። ወገኔ ሆይ ንስሐ ለመግባት አትፍራ። ወደ ካህን ስትቀርብ ወደ ክርስቶስ እንደቀረብክ ተረዳ። በእነርሱ አድሮ ይቅር የሚለን እርሱ ነውና። ይህንን በምን እናረጋግጣለን ካልከኝ ከዚህ እንደሚከተለው በጥቅስ አስደግፌ አቅርቤልሃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ በሚለው ቃሉ ውስጥ ማቴዎስ 28 ቁጥር 19 ስልጣን ለተመረጡ ለሐዋርያት እንደሰጠና ከእነርሱም ጋር ዘወትር እንደሚኖር ገልጦልናል። እንዲህም እንደሆነ ቅዱስ ጳውሎስ አብነት ይሆነናል። ቅዱስ ጳውሎስ ከእርሱ ጋር ክርስቶስ እንዳለ ሲያስረዳ ሁለተኛ በእናንተ ዘንድ በነበርኩ ዘንድ አሁንም ደግሞ በሩቅ ስሆን ክርስቶስ በእኔ አድሮ እንዲናገር ማስረጃ ከፈለጋችሁ እንደገና ብመጣ እንዳልራራላቸው አስቀድመው ኀጢአት ላደረጉት ለሌሎችም ሁሉ አስቀድሜ ብያለሁ፣ አስቀድሜም እላለሁ ይለናል። በዚህ ኃይለ ቃል ውስጥ በጳውሎስ ክርስቶስ ሥራን ይሠራ እንደነበር እናስተውላለን። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 2። ክርስቶስ በጳውሎስ አካል መንጋውን የመምራቱ ምስጢር ቅዱስ ጳውሎስ ቅዱስ ሆኖ ስለተገኘ ሳይሆን የክህነት ሥልጣኑ ስለነበረው ነው። ይህንን ደግሞ ሲያስረዳ ጌታ እናንተን ለማነጽ እንጂ ለማፍረስ ያይደለ በሰጠው በሥልጣናችን ከፊት ይልቅ ብመካ እንኳ አላፍርም ይለናል። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 8። ሥልጣኑ ምን እንደሆነ ማወቅ ከፈለክ ደግሞ እናንተ ይቅር ያላችሁትን እኔ ይቅር እለዋለሁ፣ እኔም ይቅር ካልኩ ይቅር ያልኩትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ ብሎ ይገልጽልናል። ሁለተኛ ቆሮንቶስ ምዕራፍ 2። በዚህ ጥቅስ ውስጥ ሐዋርያው የተሰጠውን ሥልጣን መጠቀሙ እናስተውላለን። ይህ ሥልጣን አስቀድሞ ለ12ቱ ሐዋርያት የተሰጠ ሥልጣን ስለመሆኑ አብ እንደላከኝ እናንተንም እላችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኀጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 20 ቁጥር 22። ይህ ሥልጣን በሐዋርያት ብቻ የቀረ እንዳልሆነ እንድንረዳውም በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ተብሎም ተጽፎልናል። የሐዋርያት ሥራ ምዕራፍ 20 ቁጥር 28። ሥልጣናቸው ደግሞ ከሐዋርያት ሥልጣን ጋር የተስተካከለ ሥልጣን እንደሆነ መጽሐፍ ቅዱስ ሲያስረዳ ቅዱስ ጴጥሮስ እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላችሁ ያሉትን ሽማግሌዎች እመክራለሁ፣ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ማለቱን እናነባለን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1። ይህ ሥልጣን እስከ ዓለም ፍጻሜ ድረስ ያገለግላል። ስለዚህም ሐዋርያት ሥልጣኑ ለሚገባቸው ሰዎች እጅ በመጫን አስተላልፈውታል። የሐዋርያት ሥራ ምዕራፍ 8 ቁጥር 18። እንዲህም ስለሆነ ነው ጌታችን ለሐዋርያት ስለ ምጽአቱ በነገራቸው ጊዜ ጌታ በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታ መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው፣ እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል ብሎ ማስተማሩ ማቴዎስ ምዕራፍ 24 ቁጥር 45። ይህ እንግዲህ የሚያስረዳው እስከ ዓለም ፍጻሜ ድረስ የሚነሱ በመንፈስ ቅዱስ የሚሾሙ ካህናት እንዳሉ ነው። ስለዚህም ከእነርሱ በኋላም የተነሱ የሐዋርያት ሥልጣንን የተረከቡ ጳጳሳት ለቤተ ክርስቲያን አገልግሎት ሲባል ካህናትን ይሾማሉ። ይህን በቅዱስ ጳውሎስ ቃል ማረጋገጥ እንችላለን። ቅዱስ ጳውሎስ ሽማግሌዎችን እንድትሾም በቀርጤስ ተውሁህ በማለት ካህናትን ይሾም ዘንድ ለቲቶ ሥልጣን እንደሰጠው እንረዳለን። እንዲሁም በማንም ላይ እጆችን ፈጥነህ አትጫን የሚለውም የሚያረጋግጠው ይህንኑ ነው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22። ወደፊትም ሥልጣኑን ሊረከቡ የሚገባቸው ሰዎች እንዴት ያሉ መሆን እንዳለባቸው ሐዋርያው ቅዱስ ጳውሎስም ሲያስረዳ እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣
እንዲሁም ስለ ቀሳውስት ደግሞ በየከተማው ደግሞ እኔ አንተን እንዳዘዝኩህ ቀሳውስት እንድትሾም በቀርጤስ ተውኩህ ብሎናል። አንደኛ ጢሞቴዎስ ምዕራፍ 3፣ ቲቶ ምዕራፍ 1 ቁጥር 5። ይህ ሥልጣን ምንም እንኳ በሰው እጅ ይሰጥ እንጂ ሹመቱን የሚሰጣቸው ሥላሴ ነው። ስለ መንፈስ ቅዱስ እናንተን ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ሲል የሐዋርያት ሥራ ምዕራፍ 20 ቁጥር 28። ስለ እግዚአብሔር ወልድ ደግሞ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሾመው ታማኝና ልባም ባሪያ ማን ነው ይለናል ማቴዎስ ምዕራፍ 24 ቁጥር 45። ስለ እግዚአብሔር አብም እግዚአብሔር በቤተ ክርስቲያን አንዳንዶችን ሐዋርያት፣ ሁለተኛም ነቢያትን፣ ሦስተኛም አስተማሪዎችን አድርጓል ይለናል። እናም በአንድ ካህን ሹመት ላይ የሥላሴ ተሳትፎ አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 28። ውድ ክርስቲያን ወገኔ ሆይ ይህን ሁሉ ለአንተ መዘርዘሬ ለንስሐ ወደ ካህን ስትሄድ ወደ ክርስቶስ እንደ ቀረብክ እንድታስተውል ስለፈለግኩ ነው። በእርግጥም እንዲህ ነውና እርሱ ሩሩ አባት ነው። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ፣ እንዲሁም እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያ ቀን ታውቃላችሁ እንዲል እኛን ያለ እረኛ የሚጥለን ጌታ የለንም። ዮሐንስ ወንጌል ምዕራፍ 14 ቁጥር 18። አንድ ቅዱስ አባት የተናገረውን እዚህ ላይ ላንሳልህ። ይህ ቅዱስ ብዙ መጻሕፍትን የጻፈ ሰው ነው። እንዲህ ይለናል። ጌታችን ኢየሱስ ክርስቶስ እንዲህ አለ፣ ሰዎች እኔን ቢነቅፉኝ እንደ በደል አልይዝባቸውም፣ ለአንድ ነገር ግን እጠነቀቃለሁ፣ እርሱም በእኔ ያምኑ ዘንድ ነው። እኔ ከኀጢአቶቻቸው ይልቅ በእኔ ማመናቸውንና መመለሳቸውን እንዲሁም የኔን ፈቃድ መፈጸማቸውን እመለከታለሁ ብሎ በእኛ ላይ የክርስቶስ ሐሳብ ምን እንደሆነ ይነግረናል። ማመን ማለት ማወቅና መታዘዝ ማለት ነው። ነገር ግን ማመን ከምግባር ይቀድማል። ሰው በልቡ ያመነበትን ወደ ተግባር መልሶ ይፈጽማል። ስለዚህ ማመን ይቀድማል፣ ምግባር ይከተላል። ስለዚህም ነው ይህ ቅዱስ እምነትን ማስቀደሙ። ከጻድቁም ቃል መረዳት የምንችለው አምላካችን ከኀጢአታችን ይልቅ መመለሳችንን እንደሚናፍቅ ነው። ውድ ክርስቲያን ወገኔ ሆይ ይህንን እውነታ ጌታችን በመስቀል ላይ ሳለ የገለጠው ነው። ተመልከት ወገኔ፣ በዚያን ጊዜ አይሁድ እጅግ ርኅራኄ የጎደለው መከራ ቢያደርሱበትም ምን እንዳለ ስማ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። ሉቃስ ምዕራፍ 23 ቁጥር 34። ይህ እንዴት ያለ ፍቅር፣ እንዴትስ ያለ ርኅራኄ ነው! እስቲ አስተውለው። ጌታችን ጭካኔያቸውን አንድም አልተመለከተም። ነገር ግን ለእነርሱ በጎውን ጠየቀ። እግዚአብሔር ሁሌም ያው ነው፣ አይለወጥም። እኛን እጅግ ይወደናል። ቅዱስ ዮሐንስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንዲል ሐዋርያውም ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ብሎናልም አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1-4። እንዲሁም ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ ሰው የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን ፍቅር ያስረዳል እንዲል ለእኛ እጅግ ሩሩህ አምላክ ነው። ሮሜ ምዕራፍ 5 ቁጥር 6። እንግዲህ ውድ ወገኔ ሆይ ወደሚያፈቅርህ አምላክህ በባሪያው በካህኑ በኩል መቅረብን አትፍራ። የካህኑን ማንነት ፈጽሞ አትመልከት። በእርሱ ያደረውንና አንተን የሚያገለግለውን የክርስቶስን ሥልጣን ተመልክተ ቀረብ። የካህኑ ድርሻ ለክርስቶስ መሳሪያ መሆን ነውና። ተመልከት ወገኔ፣ ክርስቶስ ስለ ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጭቶቿን በክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ እናንተም አልወደዳችሁም ብሎ ነበር። ሉቃስ ምዕራፍ 13 ቁጥር 34። በውኑ ክርስቶስ እነርሱን ማዳንና መሰብሰብ ይሳነዋልን? አይሳነውም። ነገር ግን የእነርሱ ለመዳን አለመፍቀድ ከለከለው እንጂ። ስለዚህ ለእኛ መዳን የእኛ ፈቃድ ወሳኝ ነው። ለመዳን ደግሞ መቅረብ ተገቢ ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። እግዚአብሔር ይርዳህ።
በፍቅሩም ይጎብኝህ፣ በጸጋውም ያበርታህ፣ ሰላምን ሁሉ እመኝልሃለሁ። ዕብራውያን ምዕራፍ 4 ቁጥር 16። እንግዲህ ዛሬው ስለ ንስሐ የቀረበ ጥሪ ይህን ይመስላል። እግዚአብሔር አምላካችን እንግዲህ ምሕረትና ይቅርታውን ለሁላችንም አብዝቶ እንዲህ ስብስብ አድርጎ ክትት አድርጎ ሁላችንን በቤታችን አስሮ ያለው ይሄ በሽታ ለሁላችንም መድኃኒት ሆኖ ወደ እግዚአብሔር የሚያቀርበን እንዲሆን መቼም በሽታ ሆኖም ሁላችንም ሊያጠፋ ሁላችንም ከሞት ሸሽተን ወይም ደግሞ ሞትን ፈርተን መጠቀቅም ስላለብን መኖርም ስላለብን ነው ቤታችን የተቀመጥ ነው። ሞትማ በማንኛውም ጊዜ በፈለገው ጊዜ መምጣቱ አይቀርም። ግን በማይሆን ነገር ከኛ ጥንቃቄ ጉድለት ከትእዛዛችን በመሻር ወይም ደግሞ አድርጉ የተባልነውን ሳናደርግ አታድርጉ የተባልነውን እያደረግን በራሳችን ጥፋትና በራሳችን ድካም እንዳንጠራ የበለጠ ከመጠራታችን በፊት ከኃጢአቴ ሳታጠራ አትጥራኝ የሚል ልቦናን አምላካችን በልቦናችን ሰጥቶን ወደሱ የምንቀርብበትን ጥበብና ማስተዋል እንዳይነፍገን ነው ዛሬ መለመን፣ ደጅ መጥናት፣ መማጸን ያለብን። በተደጋጋሚ እንደተናገር ነው እምነታችን ነቅ የለባትም፣ ጉድፍ የሌለባትም፣ ምንም የሚጎልባት ነገር የለም። ለሌላው ትተርፋለች። እምነቷ፣ ጠበሏ፣ መስቀሏ፣ ዕጣኗ፣ ቅዳሴው፣ ውዳሴው፣ ማህሌቱ፣ ሰዓታቱ የሁሉ መድኃኒት ነው። ይህን ሁሉ ለማግኘት ግን መጀመሪያ እኛ እግዚአብሔርን ማግኘት መቻል አለብን። እግዚአብሔርን ያገኘ ሰው ሁሉን ነገር በጸጋ ይቀበላል። አምላካችን በልባችን በሕይወታችን እንዲቀመጥልን ነው ዛሬ መለመን፣ ደጅ መጥናት፣ መማጸን ያለብን። እስከ ዛሬ ድረስ ከሱ ኮብልለን ያገኘነውን መስሎን ደግሞ በተለያየ መልኩ ባክነን ያለን ሰዎች አምላካችን የምናገኝበት በእውነት ራሱ መድኃኔዓለም ያመቻቸው ጊዜ ነው ብለን ወደሱ የምንቀርብበትን አባቶቻችን የምናገኝበትን ከሁሉ በላይ ደግሞ በእውነት ብዙ ነገሮች እየተማር ነው። መቼም አሁን አባታችን እንኳን ጸሎት የማይችል ሰው አባታችን የሚለውን ለምዷል። ከቤተሰብ ጋር ጸሎት አላስለመደን እንደሆነ ከልጆቻችን ጋር ሁላችን ባክነን ባለ ወደ ውጪ ሚስትም ወደዛ ወዲህ ብቻ በስራ በተለያየ ውጥረት ኖረን አሁን ምናልባት ቤታችን ከሆነ እስኪ እንጸልይ፣ እስኪ ጸሎት እንጀምር። አምላካችን እኮ ጥበበኛ አምላክ ነው። በብዙ መልኩ ሊያስተምረን እኮ ነው ይሄን ነገር ያደረገው። አናውቅም እኛ። ዋናው ግን እኛ በያዝነው ነገር እንጽና፣ የሰጠንን መክሊት እንጠቀምበት። ገብርኄር ታማኝ አገልጋይ የሚያሰኘን መልካም ሥራ ለመስራት ሁልጊዜም በመትጋት በመጽናት ያለ እንቅልፍ፣ ያለ ቸልታ፣ ያለ ለዘብተኝነት አምላካችንን መድኃኒታችን ኢየሱስ ክርስቶስን እንፈልገው። እርሱ በሕይወታችን በኑሯችን በቤታችን ካለ የዚህ ቤት ራስ ክርስቶስ ነው ብለን በልባችን ታምነን ከለመን ነው መድኃኔዓለም ካሰብነው በላይ ያደርግልናል። ይህንም ፈተናም ገለል ያደርገዋል። የእኛንም ጽናት፣ የእኛንም ትዕግስት፣ የእኛንም ከእሱ ጋር መኖር እምነታችንን ጨምርልን እያልን እሱን መፈለጋችንን ሊያይ ትዕግስታችንን ሊፈትን ያመጣው ነገር ነውና በተለያየ መልኩ እንዲህ አይነት ፈተና ሲመጣ ሳንረበሽ በበለጠ ከእሱ ጋር የምንገናኝበትን ነገር ነው ዛሬ ቀን ከሌሊት እያሰብን ወደ እሱ መመለስ ያለብን። ጥፋተኛ ነኝ፣ በድያለሁ፣ አጥፍቻለሁ፣ እኔ ባለመመለሴ የመጣ ነው የሚል የትህትና ሕይወት በቃ እንደዚህ እንደ ዮናስ እኔ ነኝ ይሄ ባህሩ እንዲናወጥ የሆንኩት በእኔ ምክንያት ነው፣ እኔ ነኝ እኮ ማዕበሉ እንዲናወጥባችሁ የሆንኩትና እኔን አንስታችሁ ወደ ባህር ጣሉኝ ሲላቸው አንስተው ወደ ባህር ሲጥሉት ነው በትንቢተ ዮናስ 4ቱን ምዕራፎች ስናነብ ማለት ነው። በዚያ ሲጥሉት ባህሩ ጸጥ ያለው። እኛም ዛሬ ራሳችንን ወደ ንስሐ ባህር፣ ወደ ጽድቅ ባህር፣ ወደ ትህትና ባህር፣ ወደ ፍቅር ባህር ራሳችንን ወርውረን ከዛ በኋላ ይሄ ማዕበል ያልነው ነገር ሁሉ ጸጥ ይላል። እኛ ግን በዚያ መልኩ እንወቅበት፣ እንንቃበት። ፈታኛችን እኛን አሁን እንደዚህ እንኳን ተቀምጠን እንኳን እንዳንጸልይ በተለያየ መልኩ ብዙ ነገር ያመጣል። ሌላ አሁን የጽድቅ ነገር እንኳን እንዳናስብ ቤታችን ተቀምጠን እንኳን በቃ ዓለማዊ ነገሮች አሁንም እንደው የማይገቡ ነገሮችን አሁን ጊዜ አግኝቻለሁ በቃ እንደፈለግኩ ይሄን ነገር አያለሁ፣ ሙቪውን አያለሁ፣ እንዲህ ያደርጋለሁ እያለ ከጽድቅና ከትህትና ወይም ደግሞ ከቃለ እግዚአብሔርም አሁንም እንኳን ሊያርቀን ይፈልጋልና በዚህ አሁን እንኳን እንደዚህ ተቀምጬማ ተረጋግቼ አምላኬን የማስብበት ጊዜ ካለኝማ እንዲህ እንኳን አታሸንፈኝም እያል እያማተብን በምናውቀው ጸሎት እየተሟገትን ከፈታኛችን ጋር በእውነት በአሸናፊነት መውጣት መቻል አለብንና ይህንን እግዚአብሔር አምላካችን እንዲያስተምረን እንዲመክረን ፈቃዱ ይሁንልን። ብዙ ማለት ይቻላል። ሁላችሁ መቼም በሂደት ብዙ የምንማረው ነገር ስላለ ታያላችሁ። ከተለያዩ በእጆቻችሁ ካሉት የተለያዩ ጉዳዮች መስማት ትችላላችሁ። መንፈሳዊ ነገር ላይ ግን ማተኮርን እንዳንዘነጋ ከወዲሁ ለመጠቆም ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በቀጣዩ በተለየ መርሃ ግብር እንመለሳለን። ማህደረ ተዋህዶን የምታደምጡ እንግዲህ ይጠቅመኛል ካላችሁ፣ እስከዛሬው ተጠቅሜበታለሁ ካላችሁ ሰብስክራይብ አድርጋችሁ
የደወል ምልክቷን መጫን ትችላላችሁ። ሰብስክራይብ ያደረጋችሁ ሰዎች ቪዲዮ የሚለውን ከላይ ብትጫኑ ባለፉት 2 ዓመታት ከ300 ምናምን በላይ የቀረቡ መርሃ ግብሮች አሉ። በፈለጋችሁ ድረስ እዛ ውስጥ እንግዲህ የምትወዷቸው ርስቶች ሊኖሩ ይችላሉ። መቼም ቃል እግዚአብሔር በተለያየ መልኩ ሲቀርብ ይሄ ይወድቃል ይሄ ይጣላል የሚባልም ባይሆን ያው ሁሉም የምንመከርበት ስለሆነ ወደ ኋላ መለስ ብላችሁ የምታዩዋቸው ነገሮች ስለሚኖሩ ወደ ኋላ ማየት ነው። የየለቱን ያደረስናችሁን የሰጠናችሁን ውዳሴ አምላኩን ድርሳነ ማህየውን ደግሞ እየገባችሁ ፕሌሊስት የሚለው ላይ ብትገቡ የሰባቱም ቀን ተቀምጦልናል። እዛም እየገባችሁ በየቀኑ ያንን ጸሎት ልክ ጸሎት እንደምታረጉ አድርጋችሁ ቆማችሁ እየጸለያችሁበት እንድንጠቀምበት ነው። ምናልባት አሁን ፈቃድ እግዚአብሔር ቢሆን ደግሞ መዝሙረ ዳዊትን ደግሞ እየቀዳን ልናመጣላችሁ እንሞክራለን። የእሱ የአምላካችን ፈቃድ ይሁንልን። ይህንኑ ለማለት ነው እንግዲህ ለዛሬ ይቆየን። የቀጠሮ ሰዎች ይበለን። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ቅዱሳት መጻሕፍት በቤተክርስቲያናችን ከታተሙት መጻሕፍት ሁሉ መጽሔቶች በተለያዩ ሁኔታ ከቴሌግራምም ይሁን ወይም ደግሞ በፌስቡክም ጠቃሚ ነው ብለን ካሰብን ለቤተክርስቲያናችን እና የቤተክርስቲያናችን ሕይወት የሚነካ የኛንም ሕይወት የሚያድስ የሚያንጽ ከሆነ ሁሉንም እያመጣን እንማማርበታለን። በዚህ መልኩ ነው መርሃ ግብሩ እየቀረበ ያለው። 8ኛዋ ቀንና ሌሎችም ከተባለው መጽሐፍ ነው የዛሬውን ስለ ንስሐ የተላከውን መልእክት ያደረስናችሁ። የቀጠሮ ሰዎች ይበለን። መድኃኔዓለም ይህን ክፉ ጊዜ አሳልፎ ሁላችንም በቸርነቱ መክሮ አስተምሮ ለቀጣዩ ደግሞ እሱ በቸርነቱ በበለጠ ጸጋ እሱን ወደምናመልክባት ወደ ቤቱ በቸርነቱ እንዲመልሰን እንዲያገባን የመድኃኔዓለም ፈቃዱ ይሁንልን። ሁላችንም በቸርነቱ በይቅርታው በረዴቱ በካህሊነቱ በመሐሪነቱ በመድኃኒትነቱ በያለንበት ከእንዲህ አይነት ክፉ ነገር ሁሉ ይሰውረን ይጠብቀን። ሁላችንም ለንስሐ ሞት ያብቃን። አሜን።